መንገድ በእምዬ በኦርቶዶክስ ተዋህዶ እስከ መጨረሻ ሄደን እንደ ቅዱስ ጴጥሮስ ተዘቅዝቀን ተሰቅለን እንደ ጳውሎስ ራሳችንን ተቆርጠን ማዕተብ ሳንበጥስ መሄድን የመሰለ ዓለም የለም። ቤተ እግዚአብሔሩ ፈረሰ። የማምለኪያው አጥር ፈረሰ። አገልጋዮቹም ተሰዉ። አሕዛብ ምድሪቱን ወረው ባንዲራ ተከሉ። የራሳቸውን መዝሙር ዘመሩ። እግዚአብሔር ከከተማችን ወጣ። በብርህት ደመና በታቦቱ ላይ ሆኖ የሚያነጋግረን አምላክ የሚባርከን እግዚአብሔር ከሀገራችን ወጣ። አዋጅ 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 አዋጅ! ባህታውያን ከየዋሻው ወጡ። ምን ነው? ተዋህዶ እምነትህ ተደፍራለች። ማተብህን በአደባባይ በጥስ ተብለሃል። የመንግሥት አዋጅ በእኛ ላይ ወጥቷል። ስለዚህ ዓይናችን እያየ የተዋህዶ ክብር አይለቅም። ለሰማዕትነት አደባባይ እንውጣና እንሙት፣ እንዳያመልጣችሁ። ክርስትና ሞቶ መኖር ነው። ሲገሉን ይሞታሉ እነሱ። እኛ ግን ስንገደል ለመኖር ነው የምንሄደው። ገዳዮቻችን ወደ እግዚአብሔር የሚወስዱ ናቸው። አቡነ ጴጥሮስ ጳጳሱ መስቀላው እንኳን እኔ ጳጳስ እንኩሼ ለክርስቶስ የሞትኩት ኑሮዬ እኮ የሱ ነው። እኔ እኮ ተገንዤ ሞቻለሁ እኮ ለክርስቶስ። እንኳን እኔ ጳጳሱ እንኳን ያመነው ክርስቲያን መሬቱ፣ ድንጋዩ፣ ሳር ቅጠሉ ለእናንተ እንዳትገዛ ገዝቻለሁ ብለው መስቀላው ተገኘ። በዘመኑ መስለው የኖሩም እኮ አባቶች ማን ያስታውሳቸው? ግን ሞቱ። ለእውነት የኖሩ አቡነ ጴጥሮስ አልሞቱ፣ ሞተውም አሉ። ሞት ላይ ቀርሰው በሲጃራ፣ በጫት፣ በሱስ፣ በአልኮል በተለያየ ነገር ሰው ይሞት የለን? ወታደር ለጊዜያዊ ገዢው ይሞታል። እኛ ለዘላለም ገዣችን መሞት ሳይሆን መኖር እያቃተን ከሆነ ክርስትናችን ተፈትኖ ያን ክርስትና ነው ዛሬ የሆነው። ትናንት ከሆነብን አይበልጥም። ትናንት ብዙ ነገር ቤተክርስቲያን አልፋለች። ዛሬም ከነግራኝ፣ ከነዮዲት፣ ከደደርቡሽ፣ ከፋሽስት ጣሊያን፣ ከሱስኛው ዘመን ያልተናነሰ መከራ በእምዬ ኦርቶዶክስ ላይ በጠራራ ፀሐይ በአደባባይ የተፈጸመ። በአደባባይ ካህኑን አጋድመው ነው ያረዱት። ዲያቆኑን አጋድመው ነው ያረዱት። አሁንስ እየሆነ ያለው በየቦታው ትናንት የሰማን ያለ ነው። ሰማን ውስጣችን ሞላሁ።